እንዴት ናቸው? የኪሩቫና ተከታታዮች በተለይ ተማሪዎች ዛሬ ይዤላችሁ የመጣሁት በጣም የሚገርም ፊውቸር ያለው በኤአይ ኢንተግሬትድ የሆነበት ማለትም በኤአይ የተደገፈ ኦልሞስት ኤአይ የሆነ አፕሊኬሽን ነው። አብዛኛው ሰው ሊያውቅ ይችላል። ኖትቡክ ኤልኤም ይባላል። እዚህ ጋር እንደምታዩት በጣም የሚገርም ፊቸሮችን ይዞ መጥቷል። ቪዲዮን ጀነሬት ያደርጋል፣ ፖድካስትን ጀነሬት ያደርጋል በምትፈልጉት ቋንቋ፣ ፍሌሽ ካርዶችን፣ ኩዊዞችን፣ ስላይዶችን በምትፈልጉት ቋንቋ ያወጣላቸዋል። እና ደግሞ ዳይሬክት ኢንተራክት ማድረግ ትችላላችሁ ከሱ ጋር እና ይህንን አፕ ነው ዛሬ የሚያሳያችሁ። በጣም ይጠቅማል። በጣም ተጠቅሜበታለሁ። እናንተንም ይጠቅማል ብዬ ስላሰብኩኝ ነው። በተለይ ሃይ ስኩል ላይ ያሉ ተማሪዎች ብዙም ስለዚህ የማያውቁት ነገር የለም። ይሄ ቱል የሚገርማችሁ በነፃ ልታገኙት የምትችሉ ቱል ነው። ከዌብሳይትም ከየትም ይዛችሁ እዚህ ጋር ድሮፕ ማድረግ ትችላላችሁ። ፋይልን አፕሎድ ማድረግ ትችላላችሁ። ፋይል ካላችሁ እሱን ከሱ አሁን ያልናቸውን ፍላሽ ካርዶችን፣ ኩዌሽኖችን፣ ቪዲዮዎችን፣ ፖድካስቶችን ማይንድ ማፕ የምለውን ደግሞ በቶፒኮችን ከፋፍሎ የሚያሳይ ፕላስ ቴብሎችን ክሬት ያደርግላቸዋል። ከየትም ቴክስትም ፔስት ማድረግ ትችላላችሁ። በራሳችሁ መጻፍ ትችላላችሁ። ከሌላ ቦታ ኮፒ ፔስት ማድረግ ትችላላችሁ። እዚህ ጋር ኮፒ ፔስት ከሌላ ቦታ ላርግ ጀስት ፎር ቴስት ከዛ ኢንሰርት አረኩኝ። ታይትል እንኳን አልሰጠሁትም። ያው ታይትል ያለው ነገር ከሆነ ራሱ ከዛ ይወስዳል። እዚህ ጋር እንደሚታዩት አውዲዮ ጀነሬት ማድረግ ይችላል። ፖድካስት ፎርም ካለ ፖድካስትም ኤክስፕሌን ብቻ እንዲያደርግ ማድረግ ትችላላችሁ። የምትፈልጉትን ቋንቋ ማምረት ትችላላችሁ። ስላይድን ራሱ ያዘጋጅላቸዋል በምትፈልጉት ቋንቋ። በእንግሊዝኛ ሰጣችሁ በአማርኛ ሊያዘጋጅላችሁ የሚችል ቱል ነው። እዚህ ጋር ደግሞ ቪዲዮን በምትፈልጉት ቋንቋ ማይንድ ማፕ ቶፒኮችን እንዴት እንደሚገናኙ ከስር ያሉትን ሰብ ቶፒኮችን ሙሉ በግራፍ መልክ እንትን ያሳያቸዋል። እዚህ ጋር ሪፖርት ጀነሬት ያደርግላቸዋል። ፍላሽ ካርዶችን በምትፈልጉት መጠን በምትፈልጉት ክብደት ማለት ከባድ፣ ሚዲየም እና ኢዚ አርጊታችሁ ጀነሬት ማድረግ ትችላላችሁ። ኪዩዞችን፣ ጥያቄዎችን እንደዛው ብዛታቸውንም የምመጡበትም መንገድም የቱ ጋር ፎከስ ማድረግ እንዳለበትም ለምሳሌ ትልቅዬ ፋይል ሰጥታችሁ ከሆነ የሆነ ፓርት ላይ ብቻ ወይም ቻፕተር ዋን ብቻ ላይ ፎከስ እንዲያደርግ ከሱ ብቻ እንዲያወጣላችሁ ማድረግ ትችላላችሁ። እዚህ ጋር በኢንፎግራፍ ያሳያቸዋል። እዚህ ጋር ቴብልን ክሬት ያደርግላቸዋል። እሺ አንድ በአንድ ክሬት እያደረግን እንሄድ። መጀመሪያ ከኦዲዮ ውስጥ እንጀምር። ሾርት እንምረጥ ለጊዜው እና ዲፕ እና ብሪፍ ክሪቲክ ዲቤት ሁላ እንዲያደርግ
እንዲከራከሩ በክርክር መሀል እንዲያስረዳችሁ ማድረግ ትችላላችሁ። ቋንቋውን የምትፈልጉትን ቋንቋ ከዚህ ማምረት ትችላላችሁ። አማርኛን ሰፖርት ያደርጋል። በደንብ ጥርት ያለ አማርኛ ነው የሚያወራው። እንዲሁም እዚህ ጋር ዲስክሪፕሽን መስጠት ትችላላችሁ። የቱ ጋር ፎከስ እንደሚያደርግ ምን አይነት ስታይል መጠቀም እንዳለበት ሲያስረዳ ምናምን እናንተ እዚሁ መጻፍ ትችላላችሁ። ጀስት ጀነሬት እንበለው። ትንሽ የኦዲዮ ስለሚቆይ እስከዛ ድረስ ፍሌሽ ካርድን ጀነሬት ያርግልን። ፍሌሽ ካርድ ፊዮር በመጠኑ ትንሽ ሞር ብዙም ስታንዳርድን መጠቀም ትችላላችሁ። ኢዚ፣ ሚዲየም፣ ሃርድ ማድረግ ትችላላችሁ። እኔ ሃርድ ልምረጥ ለምሳሌ። ከዛ የምትፈልጉትን ዲፊኒሽን በቃ እናንተ ፍላጎታችሁን እዚህ ጋር ሲያወጣላችሁ በፍላጎታችሁ ላይ ፒስ ሆኖ እንዲሆን እዚህ ጋር ዲስክሪፕሽን መስጠት ትችላላችሁ። ጀስት ጀነሬት እናደርጋለን። ይሄንንም ሶሪ ሾርት መርጠናል። እዛ እንግሊሽ ወደ አማርኛ ጀነሬት ያስ ስታርት ጀነሬቲንግ። ከዛ ፍሌሽ ካርድንም እንዳልነው ነው። ፊው መጠኑ ሃርድ ጥያቄው ከባድ ይሆን፣ ፍሌሽ ካርዱ ራሱ ከባድ ይሆን። ከዛ እሱን ጀነሬት እያደረገልን ነው። በተጨማሪ ደግሞ ይሄ ማይንድ ማፕ የምለው በጣም የሚገርም ነው። በጣም ደስ የሚል ነው። ማይንድ ማፕ ነገሮችን በቅደም ተከተል ሁሉንም ነገር በቃ ኦርጋናይዝ በሆነ መንገድ እንድትይዙ ያደርጋቸዋል። ሶ ሂር ይህ ማይንድ ማፕ የምለው ለምሳሌ ቶፒኩ አርቲፊሻል ኢንቴሊጀንስ ነበር። ዲፊኒሽኑ እዚህ ጋር አለ። ኪ ኮምፖነንቶቹ፣ ካታጎሪ ኦፍ ኤአይዎች፣ ሪል ወርልድ አፕሊኬሽን፣ ድራይቨርስ ኦፍ ኤአይ ኤክስፕሎዥን ምን እንደሆነ ዲፋይን ልናደርግ ነው ብሎ ቶፒኮችን እዚህ ጋር ዘረዘረ። ሰብ ቶፒኮችንም በዛው ልክ እንደዛው ይዘረዝራል፣ እንደዛው ያስቀምጣል። እዚህ ጋር ያው ሁማን ኢንቴሊጀንስ ሲሙሌሽን፣ ለርኒንግ ፍሮም ዳታ፣ ይሄ ሁሉ እንዴት እንደመጣ ከስር ሌላ ዲፊኒሽን አለ። ዲፊኒሽንም እንዴት እንደምታገኙ አሳያቸዋለሁ። መጀመሪያ ይህንን ኤክስፓንድ እያደረጉ ላሳያቸው። እያንዳንዱ ቶፒኩ ስር ያሉትን ሰብ ቶፒኮችንም እንዲህ ያስቀምጥላቸዋል። ከዛ እናንተ ይህንን እዚህ ጋር የተቀመጠውን ነገር ምንነቱ ዲፊኒሽን ምን እንደምሰራ ከተረዳችሁ ካላስ በቃ ጨረሳችሁ ማለት ነው ጥናታችሁ። እና ይህንን ማፕ ለማድረግ ይጠቅመናል። በጣም የሚገርም ነው። በጣም የወደድኩት ፓርስ ነው። ኦኬ እያንዳንዱ እንዲህ ይመስላሉ። ከዚህ አንድ ተጨማሪ ነገር ላሳያችሁ። ለምሳሌ ይህንን ኤክስፓንድ ላድርግና አሁን ለምሳሌ እዚህ ከናሮ ኤአይ ብሎ ከናሮ ኤአይ ስር ያሉትን ሶስት ነገሮችን አስቀምጠዋል። ከዛ አሁን ለምሳሌ ሲንግል ታስክ ፎከስ የሚለው ምንድን ነው ምን ማለት ነው ብላችሁ እዚህ ጋር ስታዩ ድንገት ላይመጣላችሁ ይችላል። እና ማወቅ ከፈለጋችሁ ጀስት ክሊክ ኦን በማድረግ ብቻ ከዛ ዲፊኒሽኑ ራሱ ያስቀምጣል ምን እንደሆነ ሁሉንም ነገር ቤዝድ ኦን ቴክስት ዩር ኢንተር እናንተ ባስገባችሁት ቴክስት ላይ ዲፔንድ ሆኖ እንደዚህ ዲፋይን ያደርግላቸዋል ማለት ነው። ከዚህ ኮምፖነንቶች ውስጥ አንድን ነገር ያልተረዳችሁት ነገር ካለ እንደዛ መጠየቅ ትችላላችሁ። ፍሌሽ ካርድ አልቋል። ያው የምትገርም ፍሌሽ ካርድ ነው የሚያዘጋጅላቸው። ፍሌሽ ካርዱንም እንዴት ያው ለምሳሌ
እንዲህ ያስቀምጣላል። in contrast of the rule-based logics of standard calculator, how does artificial intelligence determine solution to complex ፕሮብሌምስ ነው የምለው። ከዛ መልሱን መልሳችሁ ካገኛችሁ ኦልሬዲ ራይት የሚለውን ትነካላችሁ፣ ያልፋል። ግን መልሱን ማየት ከፈለጋችሁ ጀስት ሲ አንሰር የሚለውን ከነካችሁ በኋላ ትራዲሽናል ሶፍትዌርስ ሪላይስ ኦን ምናምን ብሎ ያስቀምጥላቸዋል ማለት ነው። አሁን እዚህ ጋር ዲፍረንስ ቢትዊን ኤግዚስት ቢትዊን ፕሮሰሲንግ ሎጂክስ ኦፍ ትራዲሽናል ሶፍትዌር እንደ ሞደርን አርቲፊሻል ኢንቴሊጀንስ የሚለውን ነው የጠየቀን። ከዛ መልሱን እዚህ ጋር ታገኛላችሁ። ሞር ኤክስፕላኔሽን ከፈለጋችሁ ጀስት እንደ ቅድሙ ክሊክ ስታደርጉ ኤክስፕሌን ላይ እንደዚህ ጀነሬት ያደርግላቸዋል። ሙሉን ኤክስፕላኔሽኑን ምን እንደሆነ በደንብ አርግቶ ከነ ኤግዛምፕል ጀነሬት ያደርግላቸዋል። ወደ ሌላም በዚህ መልኩ መቀጠል ትችላላችሁ። ነምበሩ አሁን እኔ ትንሽ ሾርት ነምበሩን ውስን እንዲያደርግልኝ መርጬ ራሱ 28 ጥያቄ ነው ያወጣልኝ። ከዛ በላይም ያወጣል። ሚዲየም ካላችሁ ሞር ካላችሁ እስኪጠጉ ድረስ በደንብ አርግቶ ያወጣላችኋል። ሌላ ደግሞ ቪዲዮ ነው። ቪዲዮ ብሪፍ ኤክስፕሌን የራሳችሁ ምርጫ ነው። በደንብ ኤክስፕሌን እንዲያደርግላችሁ ነው፣ ወይም ኦቨርቪው እንዲያደርግላችሁ ቋንቋንም መምረጥ ትችላላችሁ። የሚገርማችሁ ቪዲዮውን ጀነሬት ካደረገ በኋላ የምታዩት ይሆናል። በጣም ቪዥዋላይዝ ያደርጋል። ሁሉም ነገር ለው ፊዚክስን እየጠበቁ ናቸው። ምንም ድብዝዝ ያለ ነገር የለም። ጥርት ያለ ኤግዛክት ፖይንቱን የሚገልጽ ቪዲዮ ነው። ለቢግነር ማለት ትችላለህ። ቤዚክ አይዲያ ላይት ፎከስ እንዲያደርግ ይህ ሰመሪ እንዲያደርግልህ ወይ አንበበ ከሆነ እና በቃ የምትፈልጉትን እዚህ ጋር ደግሞ እንደ ፕሮምፕት መስጠት ዲስክራይብ ማድረግ ትችላላችሁ። ይሄቱ ጋር ፎከስ እንዲያደርግላችሁ ያልገባችሁን ፓርት ቻውን ላይ እዛ ላይ ቪዲዮን ጀነሬት አድርጎ በደንብ እንዲያስረዳችሁ ከፈለጋችሁ ማድረግ ትችላላችሁ። እና በጣም የሚገርም ነው። ከዛ ጀነሬት እንለዋለን። ጀነሬት ያደርጋል። እስከዛ ድረስ ጀነሬት እስኪያደርግልን ድረስ ሌላ ኪዩዝ እንዴት ጀነሬት እንድናደርግ እንየው። እዚች ጋር ፊር የሚለውን እንመርጣለን፣ ጥቂት እንዲያወጣልን። ስታንዳርድ ማለት ወይም ሞር ማድረግ ትችላላችሁ። ኢዚ፣ ሚዲየም፣ ሃርድ አለ። አብዛኛው ጊዜ ሃርድ ነው መመቸኝ እና እንደምትፈልጉት ኢዚም ሚዲየም ሃርድም መምረጥ ትችላላችሁ። አሁን ለምሳሌ የሆነ ፋይል አስገብታችሁ ያ ፋይል ላይ በሆነ በስፔሲፊክ ፓርት ላይ ፎከስ እንዲያደርግላችሁ ወይም ጥያቄው ማውጣበት ምን አይነት ፎርሙን እንዲሆንላችሁ እንደምትፈልጉ እዚህ ጋር መግለጽ ትችላላችሁ፣ ልጽፉ ትችላላችሁ። ን በዛ እናንተ በገለጻችሁት መልክ ጀነሬት ያደርግላቸዋል። ባይ ዲፎልቱም ጀነሬት ያደርግላቸዋል። ን ጀነሬት ስታደርጉ ያው ስታርት ጀነሬቲንግ ኩዊዝም ማለት ነው። እዚች ጋር አይ ቲንክ ስላይድን ያየን አይመስለኝም። የስ ስላይድ ሳናይ በፊት የቮይስን እንትኑን ያው የቮይስ ፖድካስቱን እዚች ጋር እንደሚታዩት ነው። ፖድካስቱን ጀምሯል። በሚገርም አማርኛ አዳምጡት በደንብ። አርቲፊሻል ኢንተሊጀንስ በአንድ ሳምንት ውስጥ ብቻ አዲስ የጸረ ተዋሲያን መድኃኒት አገኘ የሚል ዋው! ሰሞኑን አንድ ዜና አነበብኩ። አርቲፊሻል ኢንተሊጀንስ በአንድ ሳምንት ውስጥ ብቻ አዲስ የጸረ ተዋሲያን መድኃኒት አገኘ የሚል። ዋው! በአንድ ሳምንት አስገራሚ ነው። አዎ። እና የዛሬው ጥልቅ ዳሰሳችን ዋና ዓላማ ከዚህ ዜና እና ከተለያዩ የምርምር ጽሑፎች ተነስተን ማለቴ ኤአይ በትክክል እንዴት ነው የሚሰራው የሚለውን መመርመር ነው። ልክ ነው። ከተለመደው የቃላት ጩኸት ወጥተን ከስረ መሰረቱ ማየት አለብን። አዎ፣ ቴክኖሎጂው ለምን አሁን ላይ ዓለምን እንዳጥለቀለቀ ጭምር እናያለን። እንግዲህ ጥናቶችን ስንመለከት መደበኛ ሶፍትዌር እና ኤአይ ሙሉ ለሙሉ የተለያየ አለመሆናቸውን ነው የምንረዳው። እንዴት? ማለቴ ዋናው ልዩነቱ ምኑ ላይ ነው? ምን መሰለ፣ መደበኛ ሶፍትዌር በጣም ጥብቅ የሆነ ሕግ ነው የሚከተለው። ይህ ከሆነ ይህን አድርግ፣
የሚል መመሪያ አለው። አሃ፣ ልክ እንደ ካልኩሌተር። በትክክል። ከዛ ህግ ውጪ አዲስ ነገር ካጋጠመ ነታችሁ ማኑዋሊ ማዳመጥ ትችላላችሁ። ዳውንሎድ ያደርግላቸዋል። ከዛ ተመልሰን አይ ቲንክ ኩዊዝ ደርሰዋል። ኩዊዝን እንየው። ኩዊዝ እንዴት ምን አይነት ኩዊዝ ነው የሚያወጣው የሚለውን እናያለን። አውዲዮን ለጊዜው እንተው። ያው ኩዊዝ በሰፊው እንደዚህ ያመጣላቸዋል። what is the primary factors of that distinguish deep learning from other forms of machine learning ይላል። መልሱን ፈልጋችሁ ጀስት እኔ ዝም ብዬ ክሊክ ልበለው። ያው ትክክል አልመለስኩም። እዚች ጋር ኤክስፕላኔሽን መልሱንና ኤክስፕላኔሽን ይሰጣቸዋል። ይሄ እንትን ነው መልሱና በቃ ለምን እንደ መልሱ ይሄኛው እንደሆነ ይነግራቸዋል። ከዛ ኤክስፕሌን የምለውን ነክታችሁ ሞር ዲፕሊ ልትሄዱበት ትችላላችሁ ማለት ነው። ወደ ሌላም እያላችሁ መቀጠል ትችላላችሁ። ባይዘው የምትፈልጉትን ያክል ጥያቄ ነው የሚያወጣላችሁ። ብዙም የሚያሳስብ አይደለም። ኦኬ ቪዲዮ እስኪደርስ ድረስ ሌላ ኢንፎግራፊክ አይ ቲንክ እሱን ጀነሬት አላደረግንም። ኮንሳይስ እና ቋንቋውን መምረጥ ትችላላችሁ ደስ ባላችሁ ቋንቋ። አማርኛ ከዛ ስታንዳርድ ላይ ጀነሬት እሱ እስኪደርስ ድረስ ቴብሉንም በምትፈልጉት አይ ቲንክ በእንግሊዘኛ ቢሆን የተሻለ ይመስለኛል። ይሆን በአማርኛ ዲፋይን ማድረግ ትችላለህ። እዚህ ጋር ያለው ነገር ዲስክራይብ የሚለው እንዲወጣላቸው ፎከስ እንዲያደርግበት የምትፈልጉት ፓርት እና ዲቴል የልባቸውን የምትነግሩበት ቦታ ነው። ፕላስ እስከዛ ደግሞ አሁንም ሪፖርት በፊት ሌሎቹ እስኪደርሱ ውስጥ ጠብቃለህ። ያው ደርሰዋል። እንትኑ ያ ቴብሉ ያው እንደዚህ ያስቀምጣል። ጠባብ ኤአይ ናሮ ኤአይ ማለት የሚታወቀው ዋና ባህሪያት የስራ መስክ ወይም ምሳሌዎች እዚህ ጋር መሰረታዊ ቴክኖሎጂ አሁን ያለው ሁኔታና ምንጭ ነው። ከየት እንዳገኘ ዶክመንት ዋናውን ያስገባሁት ዶክመንት ሳይሆን ቴክስቱ ላይ ነው ያገኘው። ከዛ ውስጥ ነው ሌላ ቦታ ጨምሮ ሳይሆን ከዛ እኔ ፔስት ያደረኩት የሰጠሁት ቴክስት ላይ ይህንን ቴብል ጀነሬት አርግቶ ያስቀምጥልናል ማለት ነው። በተለይ ሂስትሪ ነክ ነገር ከሆነ እንደዚህ በቴብል ማስቀመጥ በጣም ጠቃሚ ነው፣ ይጠቅማል። አይ ቲንክ ስላይድ ጀነሬት ያደረግን አይመስለኝም። ያ ኢንፎግራፊክስ እሱም ደርሷል። እኒው ያው አርቲፊሻል ኢንቴሊጀንስ ምን እንደምመስል በግራፍ መልክ እያንዳንዱን ነገር ዲቴል እኔ ምንም የሰጠው ነገር የለም እንደምታውቁት እንዳያችሁት። ከዛው ቴክስት እያንዳንዱን ፒክቸሮች አገናኝቶ በሚፈልገው ቋንቋ እኔ በእንግሊዘኛ ነው ቴክስቱን የሰጠሁት በአማርኛ እንዲህ ይሰጣኛል ማለት ነው። በጣም የሚገርም ነው። ያው አቅርባችሁ ማየት ትችላላችሁ። እያንዳንዱን እንደልባችሁ ማየት ትችላላችሁ። እና በጣም የሚገርም ነው። በጣም ሁሉንም ነገር እንደዚህ ይሰጣችኋል ማለት ነው። ሌላ ደግሞ ኢንፎግራፊክስ እሱን አይተናል። ኩዊዝ አይተናል። ቮይስንም አይተናል። ፍለሽ ካርድ አይተናል። አይ ቲንክ ፍለሽ ካርድ አይተናል መሰለኝ።
ያ ፍሌክስ ጋርደን አይተናል። ትክክል። ሌላ ደግሞ ስላይድንም በምትፈልገው ቋንቋ ማዘጋጀት ትችላላችሁ። ጀስት በእንግሊዘኛ ነው የሰጠነው፣ ግን ራሱ ነው ወደ አማርኛ የሚቀይረው። በእንግሊዘኛ ለመረዳት የሚከብደን ሰው እንደዚህ መጠቀም እንችላለን። ሾርትም ዲፎልትም ማድረግ እንችላለን። ኤክስፕሌን እንዲያደርግም ኦቨርቪው እንዲያደርግ ማድረግ ከዛ ጋር መምረጥ እንችላለን። ድረስ ከዛ እሱን ጠብቀው ጀነሬት እስኪሆን ድረስ ሌላም መጨመር ትችላላችሁ። እዚህ ጋር እንቀጥልና ሌላም መጨመር ትችላላችሁ። አፕዴት በፋይል ቴክስት ትራይ ዌብሳይት አሁን ለምሳሌ ዝም ብለን የሆነ ዌብሳይት ልንግባና ስለ እንጠይቀው ምን ሰርች እናድርግ? ዋት ኢዝ ኤአይ የሚለውን ሰርች እናድርግና ከዛ Picture this, a machine that could organize your cupboard just as you like it, or serve every member of the house a customized cup of coffee that makes your day easier, doesn't it? These are the products of artificial intelligence. But why use the term artificial intelligence? Well, these machines are artificially incorporated with human-like intelligence to perform tasks as we do. This intelligence is built using complex algorithms and mathematical functions. But AI may not insert ከቪዲዮ ማለት ነው፣ ከዩቲዩብ ቪዲዮ አሁን ጀነሬት እያደረገልኝ ነው። የሚገርማችሁ ያው ሶርስ ጋይድ ምናምን ሁሉንም ነገር እያንዳንዱን ነገር እንትን እያደረገልኝ ነው ማለት ነው። እና እሱ ይኸኛው እስኪያልቅልን ድረስ እንጠብቅና ቪዲዮና ስላይዱ ደርሶናል። ቪዲዮን ያው ወደ ስላይዱ ከዛ እንሄዳለን። ቪዲዮ ይሄኛው ይመስላል። በአማርኛ ነው የተዘጋጀው። በጣም የሚገርም ነው። ሰው ሰራሽ አስተውሎት ወይም በዘመናዊው አጠራር ኤአይ። ይህ ቃለው ሰው ሰራሽ አስተውሎት ወይም በዘመናዊው አጠራር ኤአይ። ይህ ቃለውን በሁሉም ቦታ አለ። ከምንጠቀምበት ስልክ አንስቶ እስከምናነባቸው የዜና ርዕሶች ድረስ በየቦታው እንሰማዋለን። ግን እስቲ በሐቀኝነት እናውራ። ከዚህ ታዋቂ ቃል ጀርባ ያለው ትክክለኛ ትርጉም ምንድን ነው? በዚህ ትንታኔ ውስጥ ከወሬው አልፈን ወደ እውነታው እንገባለን። እንግዲህ የምንሄድበት መንገድ ይሄን ይመስላል። መጀመሪያ ኤአይ ምንድን ነው የሚለው መሰረታዊ ጥያቄ እንመልሳለን። ቀጥሎ
ትንሽ ጠልቅ ብለን የኤአይ አእምሮ ውስጥ ገብተን እንዴት እንደሚያስብ እንመለከታለን። ከዚያም ዛሬ ባለውና ወደፊት ሊመጣ በሚችለው ኤአይ መካከል ያለውን ልዩነት እናያለን። በየዕለት ሕይወታችን ውስጥ ያለውንም ሚና እንቃኛለን። በመጨረሻም ደግሞ የሁሉ ቴክኖሎጂ ለምን አሁን በድንገት እንዲህ እንደተስፋፋ እንመረምራለን። እሺ፣ በቃ በቀጥታ ወደ ዋናው ጉዳይ እንግባ። ይሄ ቃል በየቦታ ይነገራል፣ ግን በትክክል ስለምን ነገር ነው እያወራን ያለ ነው? ልዩነቱን በደንብ ለመረዳት እስቲ አንድ ሁላችንም የምናውቀውን ቀላል መሳሪያ እናስብ። ካልኩሌተር። አዘጋጀው ከቴክስት በአማርኛ ከእንግሊዝኛ ቴክስት ወደ አማርኛ በመቀየር እንደዚህ እዚህ ጋር የምታዩት ፒክቸሮች በጣም የሚገርሙ ዲቴልም ነገሮችን የሚያሳዩና ምንም ስህተት የሌለባቸው ናቸው። በጣም የሚገርም ነው። ሰው ልጅ ራሱ እንደዚህ ጀነሬት ማድረግ የምችል አይመስለኝም። እና ለጥናት ቪዥዋላይዝ ለማድረግ ከፕሌን ቴክስት ወደ ቪዥዋላይዝ ቴክስት ፕላስ ኢሜጅ የታገዘ ነገር ለመፍጠር በጣም የሚገርም የሚጠቅም ነው እና ተጠቀሙበት፣ በደንብ ተጠቀሙበት። ሃይስኩል ያላችሁ በተለይ እና ይህንን ይመስላል። በሌላ ነገር እስክንገናኝ ድረስ ሰላም ሁኑ።